ያንዳንዱ ሰው መንፈሳዊ የሚሆን ዓለማዊ ሰው የትኛውንም ሰው ብትጠይቁት በህይወቱ አንድም ይሁን ሁለት የሚያቀውም ይሁን የማያቀው ምክንያቱን በውል የተረዳው ይሁን ያልተረዳው ጥያቄ ብዙ ሰው አለበት። የደከሙ ፍሬ ማጣት፣ የለፉ ውጤት ማጣት እና የመሳሰሉ ችግሮች በህይወታችን ይከሰታሉ። ሁላችንም የትኛውም ሰው ጾታ ሳይለይ የትምህርት ደረጃ ሳይለይ ግን ሁሉም ሰው የጸሎቱ መልስ ይፈልጋል። ለህመሙ ፈውስ ይፈልጋል። መዳን የማይፈልግ ረፍት የማይፈልግ ማንም ሰው የለም። መዘግየት የሚባለው ነገር ያበሳጫል። በተለይ የሆነ ነገር ጠብቀህ ፈልገህ ክሪቲካል በሆነ ሁኔታ ፈልገው መልስ የምትፈልጉበት መፍትሄ የምትፈልጉበት እግዚአብሔር አምላክ አድርጎ እንዲያሳያችሁ የምትፈልጉበት ጊዜ የጠበቃችሁት ነገር ሲቀር ህይወታችሁ እንደምትፈልጉት አላድግ ሲላችሁ ፍሬ ስታጡ ወይንም ደግሞ ይገርማችኋል እግዚአብሔር አምላክ እናንተን እያለፈ ለብዙ ሰዎች ፈውስና መድኃኒት ሲሰጥ እናንተ ግን በሆነ ነገር ስትቸገሩ ስታዩ በጣም የሚያበሳጭ ደግሞ ግራ የሚያጋባ ጉዳይ ነው። አንዳንዶቻችሁ የዘገየባችሁ ጉዳይ ላይ በጣም ትጉ ናችሁ፣ በጣም ለፋተኛ ናችሁ። በዓለም ያላችሁ ነገር በቀላሉ ቢሆንላችሁ ሰዎች ወደ ጌታ ቤት ስትመጡ በጣም ቀላሉ ነገር ከባድ፣ ሲምፕሉ ነገር ውስብስብ የሚሆንባቸው ጊዜያቶች አሉ። የአገሬ ልጆች ከዮሴፍ እንድትማሩ የምፈልገው አንድ መሰረታዊ ጉዳይ አለ። እሱም ዮሴፍ የሚያስገርመው ኳሊቲው ምንድነው ካላችሁ ሁኔታው አመለካከቱን እንዲቀርጽለት አልፈቀደለትም። የዮሴፍ አስገራሚው ጉዳይ ትገዛለህ ተብሎ ተሽጧል። በሰው ቤት በባርነት ገብቷል። እንደዚሁም በሐሰት ክስ ተከሷል። በእስር ቤት በወህኒ ቤት ተጥሏል። የሚያልፍበት ሁኔታ ግን የሱን ማይንድ እንዲቀርጽ አስተሳሰቡን እንዲወስንለት አልፈቀደም። ጉልበቱን እንዲቀማው ህልሙን እንዲቀማው አልፈቀደም። ብዙ ሰዎች ነገር ሲዘገይባቸው በሆነ ሁኔታው ሲገቡ ያ ሁኔታቸው አመለካከታቸው እንዲተርማይን እንዲያደርግ ይፈቅዱለታል። አስተሳሰባቸው ቋንቋቸው የሚቀዳው ከተነሱበት የትንቢት ቃላቸው ሳይሆን ከሚያልፉበት ሁኔታ ይሆናል። በየትኛውም ሁኔታ ውስጥ ልትገቡ ትችላላችሁ። በመተው፣ በመጠላት፣ በመገፋት፣ በማጣት፣ በመውደቅ በከፍታና በዝቅታ ሁኔታ ውስጥ ልታልፉ ትችላላችሁ። እንደ ክርስቲያን ህልም እንዳለው ሰው መጠንቀቅ ያለባችሁ የናንተን አስተሳሰብ፣ የናንተን አነጋገር፣ የናንተን የህይወት እርምጃ የሚወስነው ሁኔታው መሆን የለበትም። አንዳንዶቻችሁ እንደ ዮሴፍ 13 ዓመታቶችን በመዘግየት ውስጥ እያሳለፋችሁ ሊሆን ይችላል። አንዳንዶቻችሁ ከ13 ዓመት በላይ ሁለትም ይሁን 3 የምትጠብቋቸው ነገሮች ሊኖሩ ይችላሉ። በነገራችን ላይ ትዕግስት ማለት ዝም ማለት አይደለም። ትዕግስት ማለት አቅመ ቢስነት አይደለም። ትዕግስት ማለት መጠበቅ ማለት አይደለም። ትዕግስት ማለት በመጠበቅ ውስጥ የሚገለጥ መልካም ባህሪ ማለት ነው። በመልካም ጸባይ መጠበቅ ማለት ነው። ትዕግስት ማለት ያጉረመረሙ መጠበቅ ማለት አይደለም። ያኮረፉ መጠበቅ ማለት አይደለም። ትዕግስት ማለት ስትቀበሉ እንደምትደሰቱት ስትጠብቁ መደሰት ማለት ነው። አንዳንድ ሰዎች ሲቀበሉ እንደ ሰንባቦ ሳይዘላሉ ያሸበሽባሉ። ከፊት እነሱ ናቸው፣ ያስጨንቃሉ፣ ወንበሩን ይሰብራሉ፣ ፕሮግራም መሪውን ያስጭብቃ መውጫ መግቢያ ያሳጠዋል። ልክ ግን ሲጠብቁ ታቸው ይረዝማል። ዶንኪ ፌስ ነው የሚሆነው። ያኮርፋሉ፣ ሩቅ ይቀመጣሉ። በቃ ያስታውቅባቸዋል ነገር እንደተያዘባቸው እንደቆየባቸው ምናምን። ስለዚህ መረዳት ያለባችሁ ነገር ምንድነው? ሆነ የምትጠብቁት በተለይ እግዚአብሔር አደርግላችኋለሁ ብሎ የነገራችሁን ነገር ሳይሆን ሲቀር እድገት፣ ፈውስ፣ ጸሎታችሁ መልስ፣ እንደዚህ አይነት ነገሮች ስትጠብቁ መጠበቅ ብቻ አይደለም የሚያዋጣችሁ፣ በመልካም ባህሪ መጠበቅ ነው። እየሰመሩ መጠበቅ ነው። አብርሃም በግ ይዞ መስዋዕት ይዞ ይመጣል። እግዚአብሔር ባዶ እጁን ይመጣል። አብርሃም አያቋርጥም። ለሚገለጥለት ለእግዚአብሔር መስዋዕት ያቀርባል። እግዚአብሔር ይመጣል፣ አብርሃም ይሰዋል። እግዚአብሔር ይመጣል፣ አብርሃም ይሰዋል። እግዚአብሔር ሲመጣ ልጅ ይዞ አይመጣም። አብርሃም ሲመጣ ግን በግ ይዞ ይመጣል። አብርሃም የሚሰዋው ለሚመጣለት እግዚአብሔር እንጂ ለሚያመጣለት ልጅ አይደለም። እግዚአብሔር አምላክ ለጥያቄው መልስ እንዲሰጠው ያደረገው አንደኛው ነገር ምንድነው ካላችሁ፣ ለምሳሌ ዕብራውያን መጽሐፍ ላይ ስታነቡ ሶራን በተመለከተ ምን ይላል? ተስፋን የሰጠ የታመነ እንደሆነ ስለቆጠረች ተስፋን የሰጠ የታመነ እንደሆነ ስለቆጠረች ማለት ምን ማለት ነው? አድርጎ ያሳየ እንደሆነ ስላለች። እርጅናዋ ወራት ለመጸነስ በእምነት ኃይልን አገኘቻል። ተስፋ ስለሆነ ብቻ አካል አይዝም። ተስፋውን አካል የሚያስይዝ ኃይል የሚባል አሰራር ያስፈልገዋል። ያንን ኃይል የእናንተ የሚያደርገው ነገር ደግሞ እናንተ በመጠበቅ ውስጥ ተስፋውን ስለሰጣችሁ ስለ እግዚአብሔር ያላችሁ ታማኝ አንደርስታንዲንግ ነው። ትክክለኛ ጤነኛ አመለካከት ነው። ተስፋውን ከተቀበላችሁ በኋላ በተስፋውና በተስፋው ፍጻሜ መካከል ባለው የእድሜ ዓመታቶች መካከል ተስፋውን ስለሰጣችሁ አምላክ የተዛባ አስተሳሰብ ካላችሁ ያ ተስፋ ሳይፈጸም ነገር ይራዘምባችኋል፣ ይቆይባችኋል። ስለዚህ የተስፋው ፍጻሜ እንዲፈጥንላችሁ ከፈለጋችሁ ማድረግ ያለባችሁ ነገር ምንድነው? እናንተ ተስፋውን ስለሰጣችሁ ስለ እግዚአብሔር ጤነኛ አመለካከት መያዝ ማለትም ኢዮብ
ከሌላው ሁሉ መከራ ካየ ሰው የሚለየው ከገባበት ሁኔታ ሲወጣ ከመግባቱ በፊት ስለ እግዚአብሔር የነበረውን አመለካከት ሳያስነካ መውጣቱ ነው። ኢዮብ ከዛም በፊት ስለ እግዚአብሔር የነበረው ከዛም በኋላ ስለ እግዚአብሔር የነበረው አመለካከት የሚገርም ነው። የማይመረመረውን ታላላቅ ነገር የማይቆጠረውን ታምራት ያደርጋል ሲል ኢዮብ የሚገርም ሰው ነው። የሚቆጠር ነገር እጁ ላይ ኖሮ አይደለም የማይቆጠረውን ያለው። ምንም የሚቆጠር ነገር በሌለበት የማይቆጠር አለ። የማይመረመረውን ታላላቅ ነገር ያለው ሰውነቱን በገል እያከከ ነው። እንዲህ አይነት አመለካከትና ስለ እግዚአብሔር አቋም ጽናት በሕይወታችሁ ሲኖር ልዩነት ያመጣል። ምላችሁ ፈልጌ ነው። ጸሎታችሁ መልስ፣ ለችግራችሁ መፍትሄ፣ ለህመማችሁ ፈውስ ትፈልጋላችሁ። ነገር ግን ደግሞ መዘግየት በሕይወታችሁ ሊያጋጥማችሁ ይችላል። ከዮሴፍ ሕይወት በዋነኛነት የምትማሩት ነገር ምንድነው ሲባል ሁኔታው አመለካከቱን እንዲወስንለት አልፈቀደለትም። ተስፋውን ህልሙን እንዲቀማው አልፈቀደለትም። ወዳጆቼ በብዙ ምክንያቶች መዘግየት ሊያጋጥማችሁ ይችላል። ከነዚህ ምክንያቶች መካከል ግን ሶስቱ ዋና ናቸው። ከብዙ የመዘግየት ምክንያት በሰው ሕይወት ውስጥ መዘግየት የሚፈጠርባቸው ብዙ ምክንያቶች አሉ። እኔ እንኳን አሁን ምንም መገለጥ በማያስፈልገው ሁኔታ አንድም ሁለትም ሶስትም ብቻ ሳይሆን ብዙ ከመቶ በላይ ሰዎች እዚህ ውስጥ አስነስቼ አንዳንዶቻችሁ በትዳር፣ ሌሎቻችሁ በስራ፣ ሌሎቻችሁ በተለያየ በጤና ልጅ በምናምን መዘግየት የገጠማችሁ ሰዎች እንዳላችሁ አውቃለሁ። እና እንደ መጋቢ ምነግራችሁ ነገር ቢኖር አካሄዳችሁና እርምጃችሁን የሚያጸና ከእግዚአብሔር ጋር ያላችሁ ነገር የሚያስማማ ቃል ስለሆነ ብዙ ምክንያቶች ለመዘግየት ቢኖሩም አጋንንት በሕይወታችን መዘግየት እንዲፈጠር ሊያደርግ ይችላል። እንዲዘገይ ነገሮቻችን እግዚአብሔር እንዲሆንልን ያሰበው ነገር እንዳይሆንልን ሊያዘገይ ይችላል። አሁን ያነበብኩላችሁ የትንቢተ ዳንኤል መጽሐፍ ምዕራፍ 10 ከቁጥር 10 ጀምሮ ስታነቡ ዳሰሰኝ፣ ከዛስ እየተንቀጠቀጥኩ ቆምኩኝ። ከዛስ ዳንኤል አትፍራ፣ ማስተዋልን ለማግኘትና በአምላክ ፊት ራስን ለማዋረድ ካሰብክበት ከመጀመሪያው ቀን አንስቶ ቃል ተሰምቷል፣ ጸሎት ተሰምቷል። ራስን በእግዚአብሔር ፊት ለማዋረድ ከወሰንክበት ቀን ጀምሮ ለጌታ ራስን ለማስገዛት ከወሰንክበት ቀን ጀምሮ ለማግኘትና ለአምላክም ራስን ለማዋረድ ከወሰንክበት ቀን ጀምሮ ጸሎት ተሰምቷል። ልክ የዛን ቀን ልክ ስትንበረከክ ልክ ስትጸልይ መቼ ራስን ለእግዚአብሔር ለማስገዛት ወስነ የተንበረከክ ቀን የጸለይክ ቀን ጸሎት ተሰምቷል። እኔም የቃልን መልስ ይዤ መጥቻለሁ። ነገር ግን አያችሁ የሰውዬ ጸሎቱ ተሰምቷል፣ ነገር ግን አለበት። የፋርስ መንግስት አለቃ 21 ቀን ተቋቋመኝ። እንዳልመጣ ያዘገየኝ የፋርስ መንግስት አለቃ ነው። አየሩ ላይ ያለ የመናፍስት ዓለም መዋቅር አለ። አርኮን፣ አርኮልታስ፣ ኩሪዮስና ኮስሞክራቶስ የሚባል ይሄ የመናፍስት ዓለም መዋቅር መልስህን ይዤ እንዳልመጣ አዘገየኝ አለ። ስለዚህ መዘግየትን በሰው ሕይወት ውስጥ አጋንንት ሊፈጥረው እንደሚችል ማሰብ በጣም ተገቢ ነው። እግዚአብሔር ያሰበልንን እንዳይሆንልን ሰይጣን ይፈልጋል። የዳንኤልን ጸሎት ያዘገየው አጋንንት ነው። ይሄ መዘግየት ግን ጊዜያዊ መዘግየት ነው። ጻፉ። አጋንንት በእናንተ ሕይወት የሚያደርገው መዘግየት ጊዜያዊ ነው፣ ዘላቂነት የለው። የተወሰነ ቀን ሊገዳደራችሁ ይችላል፣ ግን ነገራችሁን እንደያዘ አይቀርም። ይለቃል፣ ይተፋል። በራችሁን እንደዘጋ መንገዳችሁን እንደዘጋ አይቀርም። አውቀዋለሁ የኔን ነገር የያዘው እግዚአብሔር አይደለም። የኔን ነገር የያዘው ክፉ ነው፣ አጋንንት ነው፣ የአመፅ እጅ ነው የምትሉ ሰዎች ነገራችሁን የያዘ እጅ በኢየሱስ ስም የተመታ ይሆን። ሰንበላጥና ጦቢያ አረባይም ጌሳም ቢችሉ ሊያስቆሙት ካልቻሉ ሊያስተጓጉሉት ነው የሞከሩት። ሰይጣን እንደዚህ ነው። ከቻለ ነገርህ እንዳይሆን ካልቻለ ደግሞ እንዲስተጓጎል ነው። ለምን ምድር ላይ የምትኖረው አጭር ጊዜ ነው። 60 ነው፣ 70፣ 80 ነው። ከዛም በኋላ ከሆነ ድካም ነው። ነገርህ በትክክለኛው ጊዜ እጅ እንዳይገባ፣ እንዳትባረክ፣ እግዚአብሔር ያደረገልን እንዳትመሰክር፣ ተራው ያንተ እንዳይሆን፣ አፌን በሳቅ ሞላው ምላሴን በልልታ ብለህ እንዳትዘምር የሚፈልግ ክፉ መንፈሳት ዘንድሮ ግን እነግርሃለሁ፣ አፌን በሳቅ ሞላው ምላሴን በልልታ ጠላቴ ማቅለበሰ አከበረኝ ጌታ የምትልበት ዓመት ይሆናል። ብዙውን ጊዜ የጸሎትን መልስ የሚያዘገየው በቤት ውስጥ ያለ አለመግባባት ነው። በቤተሰብ ውስጥ ያለ አለመግባባት ነው። በትዳር ውስጥ ያለ አለመግባባት ነው። በውስጥ ያለ ጉዳይ ነው። መጽሐፍ እንደሚናገር ሁለት ሰዎች በአንድ ሐሳብ ተስማምተው ቢጸልዩ ነው የሚለው። በአንድ ሐሳብ ተስማምተው ቢጸልዩ፣ አየህ፣ ረጅም ሰዓት ቢጸልዩ ብቻ አይደለም። ባልና ሚስቶች ቢጾሙ ቢጸልዩ ብቻ አይደለም። አስ ኤ ፋሚሊ የምትኖሩበት እናንተ የምትገቡበት ጣራ በታች ዩኒቲ ያስፈልጋል። እግዚአብሔር ጸሎትን እንዲሰማ በቃ ይነቀል ከሆነ ተስማምታችሁ መንቀል፣ ይተከል ከሆነ ተስማምታችሁ መትከል ነው። እንከሰዋለን፣ እንሸጠዋለን፣ እናረገዋለን፣ እናገለግላለን ከሆነ ያለ ልዩነት በአንድ አቋም ብዙ ጊዜ
የጸሎትን መልስ የሚያዘገየው በቤተሰብ ውስጥ ያለ አለመግባባት ነው። መጽሐፍ በአንደኛ ጴጥሮስ መልእክት ምዕራፍ 3 ቁጥር 7 ሲናገር እንደዚህ ይላል፣ ባሎች ሆይ እናንተም ደግሞ ጸሎታችሁ እንዳይደናቀፍ በኑሯችሁ ሁሉ ለሚስቶቻችሁ አስቡላቸው። ጸሎታችሁ እንዳይደናቀፍ ባሎች ያለ እናንተ ደግሞ ጸሎታችሁ እንዳይደናቀፍ ለሚስቶቻችሁ አስቡላቸው። አንዱ ጸሎትን የሚያደናቅፍ መልስን የሚያዘገይ ነገር ቢኖር በቤት ውስጥ ያለ አለመግባባት ነገር። አንተ ልቀቅ ትላለህ፣ እሷ ተንበርክካ ጓዳ ገብታ እንዳለቀው ትላለች፣ አንተ ላይ ትጸልይባል። እግዚአብሔር ደግሞ ኮቨነንት ያከብራል፣ ኪዳን ያከብራል። አይገባም እስክትስማሙ ሆልድ ያደርገዋል ጉዳዩ። ሶስተኛው መዘግየትን በህይወታችን የሚያመጣ ነገር ቢኖር መለኮታዊ እቅድ ነው። መዘግየት የእግዚአብሔር እቅድ አካል እንደሆነ መረዳት በጣም ተገቢ ነው። ምናልባት የዘገየባችሁ የቆየባችሁ ነገር ካለ ይሄ የዘገየባችሁ ነገር ከአጋንንት ካለፈ በቤት ውስጥ ካለ መግባባት ካለፈ ሊሆን የሚችለው ነገር ምንድነው ካላችሁ መለኮታዊ እቅድ ነው። እንዴት ባላችሁ ካላችሁ መዘግየት አንዱ የመለኮታዊ እቅድ አካል ሊሆን ይችላል። መዘግየት የመለኮታዊ እቅድ አካል እንዴት ሊሆን ይችላል ብላችሁ መረዳት ሊቸግራችሁ ይችላል፣ ላይገባችሁ ይችላል፣ ወይም መቀበል ሊከብዳችሁ ይችላል፣ መቋቋም ሊከብዳችሁ ይችላል። ነገር ግን መለኮታዊ መዘግየት ማብራሪያ ሳይሰጥ ሊመጣም ሊሆንባችሁም ይችላል። እግዚአብሔር አምላክ አብርሃም ቤት ልጅ እንደሚሰጠው ነገረው። 25 ዓመት ጠበቀው። እነ ኤልሳቤጥ ጋር እነ ሐና ጋር በብዙ ሰዎች ህይወት መዘግየቶች ተፈጥረዋል። መጽሐፍ ቅዱስን ስታነቡ በአንዳንዶቻችን ብቻ ሳይሆን በብዙዎቻችን ህይወት መዘግየት የመለኮታዊ እቅድ አካል እንደሆነ መረዳት በጣም ተገቢ። ጸልየናል፣ ጸሎታችን ተሰምቷል። በደንብ ህይወታችሁን ስትፈትሹና ስትመረምሩ የሰውም እጅ ከሌለበት በተለይ የቤተሰብ ወይንም ደግሞ አጋንንታዊ እጅ እንደሌለበት ከተረዳችሁ ይሄ ጉዳይ የመለኮታዊ እቅድ አካል እንደሆነ እንድታስቡ ይገባል። እንዴት ነው መዘግየት የመለኮታዊ እቅድ አካል ሊሆን የሚችለው የምትጽፉ ሰዎች? ለምንድን ነው እግዚአብሔር አምላክ መዘግየትን የእቅዱ አካል የሚያደርገው? ለምሳሌ እግዚአብሔር አምላክ በእኛ ህይወት ላይ ክብርን፣ መብዛትን፣ ፍሬያማነትን፣ ለውጥን፣ እድገትን አስቦልናል፣ አቅዶልናል። የዚህ እቅድ የዚህ ዓላማ አንዱ አካል መዘግየት እንዴት አብሮ ሊሆን ይችላል? በርሱ ኮንትራዲክት አያደርግም ወይ ብላችሁ ልትሉ ትችላላችሁ። መዘግየት የመለኮታዊ እቅድ አካል የሚሆንበት ምክንያት እግዚአብሔር በልባችን ላይ መስራት ስለሚፈልግ ነው። ውጫችን ተስተካክሎ ውስጣችን እንዲመሰቃቀል አይፈልግም። እግዚአብሔር የችግሩን ዋና ምክንያትና መንስኤ ማስተካከል ይፈልጋል። ነፍሳችን ሳትፈወስ ሁኔታችን ብቻ እንዲፈወስ እግዚአብሔር አይፈልግም። ያ ሁኔታችን እንዲለወጥ እንፈልጋለን። እግዚአብሔር ደግሞ እኛ እንድንለወጥ ይፈልጋል። እግዚአብሔር የሁኔታችን መፈወስ ብቻ ሳይሆን የነፍሳችን መፈወስ ይፈልጋል። መዘግየት የመለኮታዊ እቅድ አካል የሚሆንበት ምክንያት እግዚአብሔር አምላክ ልባችን ላይ መስራት ስለሚፈልግ ነው። ይፈልጋል። ባህሪያችን ላይ መስራት ይፈልጋል። ልባችን ላይ ካራክተራችን ላይ መስራት ይፈልጋል። የሚሰጠንን ነገር፣ የሚያደርግልንን ነገር፣ የሚከፍትልንን በር፣ የሚያመጣልንን ክብርና ሞገስ ባልተለወጠ ባልተቀየረ ምቹ ባልሆነ እግዚአብሔርም ለራሳችንም በማያዋጣ የልብ አቀማመጥ ነገሩን ሊያደርግልን አይፈልግም። ስለዚህ እግዚአብሔር አምላክ በልባችን ላይ ሊሰራ ስለሚፈልግ መዘግየትን የእቅዱ አንድ አካል ያደርጋል። እግዚአብሔር በእኛ ከመስራቱ በላይ እኛን መስራቱ ዋና ነገሩ ነው። እግዚአብሔር እኛን ሳይሰራ በእኛ ቢሰራ ከስሯል እንጂ አላተረፈም። ሁልጊዜም እግዚአብሔር መስራት የሚፈልገው ከኪሳችን በላይ ነፍሳችን ላይ፣ ከውጫችን በላይ ውስጣችን ላይ፣ ከዛሬ በላይ ነገ ላይ ነው። ከሚታየው በላይ የማይታየው ላይ ነው እግዚአብሔር መስራት የሚፈልገው። ነገር ሲዘገይብህ ወደ ግራም ወደ ቀኝም ወደ ፊትም ወደ ኋላም ወደ ላይም አትመልከት። ወደ ሰውም ወደ ውስጥ ነው መመልከት ያለብህ። ልብህ ጋር ማየት አለብህ። ልብህ ጋር ቼክ ማድረግ አለብህ። ሰይጣን ጋር፣ ጎረቤት ጋር፣ ሰዎች ጋር ቼክ እንደምታደርገው ሁሉ ልብህ ጋር ቼክ ማድረግ አለብህ። መዘግየት የመለኮታዊ እቅድ አካል የሚሆንበት ምክንያት እግዚአብሔር ልባችን ላይ መስራት ስለሚፈልግ ነው። ወዳጆቼ እግዚአብሔር የሚሰራው በሰው ጭንቅላት አይደለም፣ በሰው ልብ ነው። ዳዊትን አለው እንደ ልቤ የሆነ የእሴይ ልጅ ዳዊትን አገኘሁት አለ። ፈልጎት አይደለም፣ ጠፍቶበት አይደለም። አሸዋ በፊቱ የተቆጠረ ነው። ከዋክብትን በስም ያውቃቸዋል። አገኘሁት ማለት እግዚአብሔር አምላክ የሚረካበት ልብ እንዳለው፣ ጠላቶቹን በምቹ ስፍራ አግኝቶ በሰላም የሚሸኝ እንደ ዳዊት ያለው ያለ እንደ ልቤ ነው አለ። እግዚአብሔር በሰው ሕይወት የሚሰራው በጭንቅላቱ ወይም በገንዘብ በኪሱ ሳይሆን በነፍሱ ነው። የእግዚአብሔር ገንዘብ የእግዚአብሔር ከረንሲ የሰው ልብ ነው። ብዙ መጽሐፍ ልታነብ ትችላለህ። አዋቂ ልትሆን ትችላለህ። ትልልቅ ዩኒቨርሲቲዎች ተመረቀ ሊሆን ይችላል። ግን ልብህ ውስጥ የዋህነት ከሌለ፣ ደግነት ከሌለ፣ ርህራሄ ኮምፓሽን ከሌለ እግዚአብሔር አምላክ ነገሩን ሆልድ ያደርገዋል። መራገፍ ያለበት እስኪራገፍ፣ መቀየር ያለበት እስኪቀየር፣ መነቀል ያለበት እስኪነቀል ሆልድ ያደርገዋል። በዚህ አመልህ ጭራሽ ገንዘብ ብታገኝ አታኖራል። በዚህ ልብህ ጭራሽ ቢከፈትልህ፣ በዚህ ሁኔታ ጭራሽ ስልጣን ቢሰጥህ ትጨርሳቸዋለህ። ስለዚህ እግዚአብሔር ለማ ስልጣን ለማ ገንዘብ
ለማ ስኬት፣ ለማ ፌቨር፣ ለማ ከፍታ መስጠት እንዳለበት ያውቃል። እግዚአብሔር የሚነግደው፣ እግዚአብሔር የሚሰራው፣ እግዚአብሔር የሚያጭደው ከሰው ጭንቅላት ጋር ሳይሆን ከሰው ልብ ጋር። በህይወቴ ባየው በመጣሁባቸው ዓመታት የተረዳሁትና ያረጋገጥኩት ነገር ቢኖር እግዚአብሔር በማንም ዕውቀት ሰርቶ አያውቅም። እግዚአብሔር በማንም ገንዘብ ሰርቶ አያውቅም። እግዚአብሔር በማንም ጉልበት ሰርቶ አያውቅም። እግዚአብሔር በሰዎች ቅንነትና ልብ ነው የሚሰራው። በዚህ መዘግየት የመለኮታዊ ዕቅድ አካል የሚሆንበት ምክንያት ምንድነው? ልብ ነው። አንዳንዱ የሆነለት ይመስለዋል። ሰይጣን ዥዋዥዌ ያጫወተው ነው። ወደዛ የሄደ ሰው ዥዋዥዌ ላይ ታል በሄደበት ፍጥነት ይመለሳል። አንዳንድ ሰው አይታል 2 ዓመት መኪና ይገዛል፣ 4 ዓመት በእግሩ ይሄዳል። እንደዚህ ሰይጣን የሚያጫውታቸው ሰዎች አሉ። ሰይጣን ሰጥቶ አይቀርም፣ ቃል ይቀበላል። ዥዋዥዌ ነው የሚያጫውት። እግዚአብሔር ግን ከሰጠ ከከፈተ ነው፣ ካደረገ ነው። እግዚአብሔር ለምንድን ነው መዘግየት የመለኮታዊ ዕቅድ አካል የሚሆነው? ለምንድን ነው? ዓላማውን መፈጸም ስለሚፈልግ ነው። የመጀመሪያው በልብክ ላይ መስራት ስለሚፈልግ ነው። ሁለተኛው ዓላማውን መፈጸም ስለሚፈልግ ነው። ወደዚህ ምድር የመጣ ነው በልተን ጠጥተን ልብስ ለብሰን ገብተን ወጥተን እንድንጨርሳል። እግዚአብሔር በእኛ ህይወት ሊሰራ የሚፈልገው ፕሮግራም 60፣ 70፣ 80 ዓመት እንኑር። እግዚአብሔር አምላክ በእኛ ህይወት አኮምፕሊሽ ማድረግ የሚፈልገው ዓላማ አለው። ያንን ዓላማውን መፈጸም ይፈልጋል። ስማኝ፣ ሊሰጥ ብቻ አይደለም፣ እንድትሸከመው ብቻ አይደለም፣ እንድትፈጽምለት የሚፈልገው ጉዳይ አለው። የሚከፍትልህ አንተ እንድትሰራው የሚፈልገው ነገር ስላለው ነው። አቅም የሚሰጥህ ሁኔታዎች እንዲሳካል፣ ለጸሎት መልስ፣ ለጉዳዮች ሁሉ የተቃና ነገር እንዲሆንልህ እግዚአብሔር የሚፈልግበት ዋነኛው ምክንያት ባንተ ማግኘት ውስጥ፣ ባንተ ስኬት ውስጥ፣ ባንተ ነገር መቃናት ውስጥ እግዚአብሔር ሊሰራ የሚፈልገው ፕሮግራም እቅድ ስላለው ነው። ኢየሱስ ባለበት ቦታ ሆኖ አልዓዛርን ሊፈውሰው ይችል ነበር። ካልሆነም ደግሞ በ48 ሰዓት ውስጥ በጊዜ ደርሶ ሊፈውሰው ይችል ነበር። ነገር ግን ይሄን አላደረገም። ለብዙዎች ቃሉን ልኮ ፈውሰዋል፣ ሄዶ ፈውሰዋል። ጌታ ኢየሱስ ክርስቶስ 48 ሰዓት ጊዜ ውስጥ አልዓዛር ሳይሞት በአካል ሄዶ ሊፈውሰው ይችል ነበር። ወዳጆቼ በጣም የሚገርማችሁን ሚስጥር ልንገራችሁ። የአይሁድ መሪዎችን ለመጀመሪያ ጊዜ ከዳር እስከ ዳር ያንቀሳቀሳቸው የአልዓዛር ትንሣኤ ነው። ፎር ዘ ፈርስት ታይም ከአልዓዛር በፊት ጌታ ፈውሷል፣ አምራት አድርጓል፣ ብዙ ነገር ሰርቷል። ነገር ግን እንደ ሀገር እንደ ህዝብ የአይሁድን መሪዎች ከጫፍ እስከ ጫፍ ያነቃነቃቸው የአልዓዛር ትንሣኤ ነው። ለመጀመሪያ ጊዜ የካህናት አለቆች ጌታ ካገኘው መወደድ የተነሳ ሊገሉት የተስማሙት በዚህ ጊዜ ነው። አልዓዛር በተነሳ ጊዜ የጌታን መገደል ባይስማሙ ኖረው በሚቀጥለው ፋሲካ የሚገደል እግዚአብሔር በግ አይኖርም ነበር። ኢየሱስ በመለኮታዊ ሰሌዳ መሞት ካለበት የጠላቶቹን እጅ የሚያስገድድ ትንሣኤ ለማድረግ ነው የዘገየው። ዮሐንስ ወንጌልን ስታነቡት ለመጀመሪያ ጊዜ ካህናት አለቆች ተሰብስበው ኢየሱስን ለመግደል የተስማሙት ከአልዓዛር መነሳት በኋላ ነው። ጌታ የዘገየው ከዚህ በፊት ሕያዋኖችን ፈውሷል፣ ሊገሉት ግን አልተስማሙም። ኢየሱስ በመለኮታዊ ሰሌዳ መሞት ካለበት የጠላቶቹን እጅ የሚያስገድድ ትንሣኤ ለማድረግ ነው ጌታ የዘገየው። ለምን? አይሁዶቹ አንድ ነገር ያውቃሉ። ሰው 30 ቀን ያለ ምግብ መቆየት እንደሚችል፣ ሰው 3 ቀን ያለ ውሃ፣ 3 ደቂቃ ያለ አየር መቆየት እንደሚችል ያውቃሉ። 4 ቀን ግን መቃብር ውስጥ ገብቶ ሰው እንደማይቆይ ያውቃሉ። ከሰማይ የመጣው ፊልም ሊሰራ አይደለም፣ የአብን እቅድ ሊፈጽም ነው። የአብን እቅድ መፈጸም ካለበት ደግሞ ይሄን እቅድ የሚያስፈጽሙ እጆች፣ የጠላት ክንዶች መንቀሳቀስ አለባቸው። ይሄንን የጠላቶቹን እጅ የሚያስገድድ ተአምራት ለማድረግ የመረጠው ወዳጁን ነው። አንዳንድ ጊዜ እግዚአብሔር አምላክ መዘግየትን የመለኮታዊ እቅዱ አካል የሚያደርገው ኖረ ብቻ እንዳታልፍ፣ በልተ ብቻ እንዳታልፍ፣ ጠጥተ ብቻ እንዳታልፍ፣ ክፉ እጆች በአንተ ላይ እንዲከፉ እንዲነሱ የሚያደርገው እግዚአብሔር አምላክ በዚህ ሲዝን ሊሰራ የሚፈልገው ነገር ካለ በዛ ሰሌዳ በዛ መለኮታዊ ካላንደር ነገር እንዲሆን ከፈለገ እግዚአብሔር መዘግየትን የመለኮታዊ እቅዱ አካል ያደርገዋል። ኢየሱስ ይህን ካለ በኋላ በታላቅ ድምፅ አልዓዛር ናውጣ ብሎ ተጣራ። የሞተውም ሰው እጅና እግሩ በቀጭን ስስ ጨርቅ እንደተጠቀለለ ፊቱን በሻሽ እንደተጠመጠመ ወጣ። አንብበው ቃሉን ወጣ። ኢየሱስም መግነዙን ፍቱትና ይሂድ አላቸው። ስለዚህ ወደ ማርያም ከመጡት ኢየሱስ ያደረገውን ካዩት አይሁዶች ብዙዎች በእርሱ አመኑ። አንዳንዶቹ ግን ሄደው ኢየሱስ ያደረገውን ለፈሪሳውያን ተናገሩ። ከዚያም የካህናት አለቆችና ፈሪሳውያን የአይሁድን ሸንጎ ስብሰባ ጠሩ። አሁን በሚመጣው ፋሲካ የሚታረድ የእግዚአብሔር በግ ያስፈልጋል። ይሄ የሚመጣው ፋሲካ የመለኮት አፖይንትመንት ነው። ይሄ ፋሲካ አይታለፍም። ይሄ ከፊት ያለው ፋሲካ ሰማይና ምድር ይታረቃሉ። የጥል ግድግዳ ይፈርሳል። ሄለው መጋረጃው ይቀደዳል። ለዚህ ሸንጎን የሚሰበስብ ታምራት ያስፈልጋል። የጠላቶቻቸውን እጅ የሚያበረታ ታምራት ያስፈልጋል። ኢየሱስ ላይ በጭካኔ የሚነሳ ያስፈልጋል። ከዚህ በፊት ሕያዋንን ፈውሷል። ሸንጎ አልተሰበሰበም።
ሊቋቋሙት የማይችሉት በወዳጁ ባላዛር ይሸታል በተባለ አፍንጫ በተያዘበት አክትቦለታል የተባለውን እኮ ጠራው፣ ቀሰቀስ። ብዙዎች አመኑ፣ የሆነው ነገር ሰሙ፣ ስብሰባ ጠሩ። እነርሱም እንደዚህ ያሉ፣ ይህ ሰው ብዙ ታምራዊ ምልክቶችን እያደረገ ስለሆነ ምን ብናደርግ ይሻላል? እንዲሁ ብንተወው ሰው ሁሉ በእርሱ ያምናል። ሮማውያን መጥተው ስፍራችንና ሕዝባችን ይወስዱብናል። ከመካከላቸውም አንዱ በዚህ ዓመት ሊቀ ካህናት የነበረው ቀያፋ የዓመቱን የመስዋዕት በግ የሚወስነው ሊቀ ካህኑ የዓመቱን የፋሲካ ፕሮግራም የሚመራው ሊቀ ካህኑ ነው የሚለውን ተመልከት። እናንተ እኮ ምንም አታውቁም እና ህዝቡ ሁሉ ከሚጠፋ ስለ ህዝቡ አንድ ሰው ቢሞት የሚሻል መሆኑን አታሰው። ሊቀ ካህኑ ማለት የስርየትን ስርዓት የሚወስነው ህዝቡን ወክሎ በእግዚአብሔር ፊት የሚገባው ሊቀ ካህኑ ህዝቡ ሁሉ ከሚጠፋ አንድ ሰው ቢጠፋ የተሻለ የሚሆን አይመስላችሁ? አታስተውሉ ማለት ይሄን ያለው ከራሱ አልነበረም። ይሄን ያለው ከራሱ አልነበረም፣ ከሰማይ ነው። አሁን አልዓዛር ጋር የቆየው አልዓዛር ጋር የዘገየው ከረጅም ሺህ ዓመት በፊት የተነገረው የተስፋ ቃል እንዲፈጸም ከፊት ላለው ፋሲካ የመስዋዕት በግ ያስፈልጋል። ይህንን የመስዋዕት በግ የሚወስን ሸንጎ ያስፈልጋል። ሸንጎን የሚሰበስብ ተአምራት ግድ ነው። አሁን ተረበሽ። ከዚህ በፊት ኢየሱስን ለመግደል እንደዚህ ባለ ሁኔታ በሸንጎ አልተሰበሰቡም። ነገር ግን በዚያች ዓመት ሊቀ ካህናት እንደመሆኑ ኢየሱስ ለአይሁድ ሕዝብ እንዲሞት ትንቢት መናገሩ ነበር። ሊቀ ካህናት እንደመሆኑ ማን መሞት እንዳለበት የሚወስነው ማን ነበረ? ሊቀ ካህኑ ነው፣ ቀያፋ ነው። ከዛስ ለዚያም ሕዝብ ብቻ ሳይሆን የተበተኑትን የእግዚአብሔር ልጆች በአንድነት ለመሰብሰብ ነው። ሰውየው እንደዚህ የሚለው ከዚያን ቀን ጀምሮም ሊገድሉት አሴሩ። የኢየሱስን የመግደል ጥንስስ ሴራ አንብበው። ከዚያን ቀን በፊት አልነበረም፣ ከዚያን ቀን ጀምሮ ሊገድሉት። ኢየሱስ ባለበት ሆኖ በተለይ ወዳጁ ከሆናችሁ፣ በጣም የሚወዳችሁ ከሆነ፣ ከእናንተ ጋር የጠበቀ ግንኙነት ካለው፣ ከእናንተ ጋር ያለው ፕሮግራም የሚበላ የሚጠጣ ብቻ ሳይሆን የሚነዳ ብቻ ሳይሆን ዘመን ውስጥ እግዚአብሔር አምላክ ለዚህ ምድር ሊያረገው የሚፈልገው ጉዳይ ካለው እግዚአብሔር አምላክ መርጦ የሚዘገየው ይገርማል የሚወዳቸው ሰዎች ህይወት ውስጥ ነው። ይሄን የሚሆንበት ደግሞ ዋነኛው ምክንያት እነግርሃለሁ። ኢየሱስ አለበት ቦታ አልዓዛር እንዲፈወስ እግዚአብሔር አምላክ በህይወታችሁ የሚዘገየው እናንተን የማሰቃየት በእናንተ ህይወት ላይ የመቀለድ ፕሮግራም ኖሮት አይደለም። ዓላማውን የመፈጸም ተላይ ወዮ አባት አረጋለሁ ያለ ቀን አሚን ያልክ ቀን ነገር እንደተበላሸው ቁጣወቅ እናት አረጋል አባት አረጋል ለብዙ ትውልድ ደረስ አሜን ምናምን ብለህ አሁን ቢሆን ኖሮ እኔ አሚን አልልም። ሰራባለሁ፣ ገለጥባለሁ፣ የሆነ ነገር አርቅባለሁ ብሎ ሲል አሁን ቢሆን እኔ አሚን አልልም። ጠብቻለሁ ብሎ ሲል የተቀባ ሰው የሚያልፍበትን መንገድ ብታቅ ኖሮ እየተደማመጥን ትል ነበር። አገር የሚያበላ ሰው የሚያልፍበትን መንገድ አታቅም። ልክ ገበሬ ስንዴውን በመንሽ ለንፋስ እንደሚሰጠው እያነሳ ወደ ላይ እያነሳ ወደ ላይ እያነሳ ወደ ላይ በዚህም በዛም እንደ ንግስ ከበሮ ሲጠፈጥፉ ከበሮ ድምፁ የሚስተካከለው ፀሐይ ሲመታው እንደሆነ በደንብ አድርገው ሰዎች ሲቀጠቅጡ ነገር ሁሉ ይስተካከላል። እግዚአብሔር መዘግየትን የመለኮታዊ ዕቅድ አካል የሚያደርገው ዓላማውን መፈጸም ሲፈልግ። ጥሩ ሰው ተገኝቷል። አልዓዛር ይባላል። ይወደዋል፣ ይዋደዳሉ። አሞታል፣ እስኪ ብስበት ዝም ይባላል። ይሄ በሽታ ለመሞት አይደለም፣ የእግዚአብሔር ክብር እንዲገለጥ ነው። አሁን ጥሩ ሰው ተገኝቷል። ወዳጅ ነው። ጥሩ ሰው ተገኝቷል። አሁን ወዳጅ ነው። እሱ ላይ ነገር ይዘገያል። ትዝ ይልሃል የጴጥሮስ በሆነው ታንኳ ውስጥ ቁጭ ብሎ የሌሎቹ ሰዎች ሁሉ ጥያቄ ከመለሰ በኋላ ሲጨርስ ወደ ጴጥሮስ ዞራልን የሚለው በአንተ ጊዜ፣ በአንተ ቤት፣ በአንተ ኢኮኖሚ፣ በአንተ ህይወት የሌሎች ሰዎችን ነገር እየጨረሰ አንተን ጉዳይ ሊያዘገየው ሊያቆየው ይችላል። ይሄ ማለት አንተ ጋር ያለው ፕሮግራም የሚበላ አይደለም፣ የሚጠጣ አይደለም፣ የሚኖር ተጽፎ የሚያልፍ ለጀነሬሽን የሚተላለፍ እንደዛ ነው ማለት ነው። መዘግየት መከልከል አይደለም። እግዚአብሔር ጋር ዓላማውን ለመፈጸም ሲፈልግ ነው።